አዶናይ በጣም ብዙ መልካም ነገሮችን ሲያደርግ አይቻለሁ። ሰዎችን ሲረዳ ሲያግዝ አይቻለሁ። ግን ደግሞ ይህ ቪዲዮ በጣም ያሳዘነኝ ቪዲዮ ነውና እያንዳንዱ ሰው የሆነ የሚችለውን ነገር እንደ ማህበረሰብ አንዳችን ለአንዳችን የሆነ ነገር ማድረግ ብንችል ምን ያክል ራሳችንን መለወጥ እንደምንችል ሀገራችንን መለወጥ እንደምንችል ጥሩ ህይወት መልካም ህይወት የተሻለ ህይወት መኖር እንደምንችል ነው የተረዳሁትና እቺ ወጣት ፈተናዎችን አልፋ ከምንም ተነስታ አዶናይ ቆሎን ለገበያ እስከ ማቅረብ የደረሰች እህታችንን ግዛት ገውን ህይወቷን የተሻለ ሊያደርገው አግኝቷታል ማለት ነው። የሚገርም ቆይታ ነበራቸው። እውነት ለመናገር በጣም ልቤን የነካ ነገር ነው ያየሁት። አዶናይ በርታልን። ወደ ቪዲዮ እንሂድ። ሰላም ጋይስ፣ ዛሬ እንግዲህ አዶናይ ቆሎ የምትሸጠዋ ልጅ አወቃችኋት? እሷ ሰርፕራይዝ ላረጋት ነው እታችን ያለችው። እኔን ለማግኘት መጣ። አዶናይ ሄዷል፣ አልሰማም እንደመጣሽና ሄዷል ብለዋት በጣም አኩርፋለች። አሁን ወደዚህ ልትመጣ ነው። ከዛ ኢንተርቪው ምናምን ያረጋታል። እኔ ከጀርባዋ መጥቼ ሰርፕራይዝ አረጋታለሁ ማለት ነው። ወደዚህ ሽሩም ነው የምገባው። ስለዚህ እንጀምር። እስኮ ጀምሩ። በቃ ጥሯት ጋይስ፣ ሰርፕራይዝ አረጋት ነው። አሁን እየጠራኋት ነው ከታች። እግዚአብሔርን ህይወቷ እንቀይረዋለን በአጠቃላይ ከዜሮ ወደ መቶ ይገባታል። በጣም ጀግና ሴት ነች። እኛ ሱቅ ተመልሰች ከዛ ስለ ሱቁ እናውራና ከዛ ተቻች። ይቅርታ በጣም እሺ። እንዴት ነሽ? ደህና ነሽ? ደህና። እሺ ስምሽ ማለት? ታድላ እባላለሁ። አዶናይን ታውቂያለሽ? አዶናይን እንዴት አወቅሽው? በምን አጋጣሚ አወቅሽው? በአንድ ቀን። እንዴት? ታሪኩ ረዥም ነው እና አንዴ ምን ተፈጠረ መሰለሽ? ሾላኔ ደላላው የጠራኝ በሰው ነው ስልክ ነው ያገኘሁት። ልክ ስመጣ ያኔ ልጆች የገደለችበት ቀን ነበረ። ቦሌ ላይ ልጆች ሞተው ነበር እና እነሱ ከሞቱ በኋላ እካ ተያዥ ያስፈልጋን የአዲስ አበባ ሰው ምንም አገር ቤት ሰው ቢሞላኝም እዛ የሚገርዱኝ ሰዎች ናቸው እንጂ የሚረዳኝ አንዳችም አልነበር። ከዛ ሰውየው ደላላው አስገባሻለሁ በአንድ ቀን አስገባሻለሁ ብሎ አመጣኝ። ካመጣኝ በኋላ እንትን አልኩኝ። ካመጣኝ በኋላ እኔ ሰው ሲመጣ ሲሄድ አይቶኝ ሲሄድ ተያዥ ሳይኖረኝ ሲቀር ማለት ነው። ከዛ ሰውየው አብረሽኝ ተኝና እኔ ተያዥ ሆንሻለሁ አለኝ። ሾላ ላይ ጣለኝ። እኔ አብሬ አልተኛም። ጭራሹን እኔ አልፈልግም ስለው አጨመላልቆ ምናምን ሰድቦኝ መንገድ ላይ ጣለኝ። መንገድ ላይ ከጣለኝ በኋላ እኔ ወደኩኝ። አንድ ቀን የካ ሚካኤል መንገድ ላይ ተኛው። ሁለተኛ ቀን ደግሞ እዛው መንገዶች ላይ ተኛው። 3 ቀን ሞላኝ። 3 ቀን ከሞላኝ በኋላ የምሄድበት ሰው አጣሁ። ራበኝ፣ ቸገረኝ። ከዛ በ3ኛው ቀን ቀበና ራሴን አገኘሁት። ቀበና ተቀምጬ እግዚአብሔር ሆይ ይህን ህይወቴን ካልቀየርከው እኔ ወደ እናቴ ቤት አልሄድም፣ ወደ ሀገር ቤትም አልሄድም ብዬ ነገርኩተኝ። መሸ። እዛው ትምህርት እየተማርን ምናምን መሸ። እዛ ዘበኛው መጣና ውጭ አለኝ። እኔ የምሄድበት የለኝም፣ መርበት ነው። አንደኛው ካልወጣሽ ሰላይ ምናምን ትሆናለች ተብዬ ወጣው። ከወጣው በኋላ አንደኛው ዘበኛ ያዘኝና ሴት ልጅ አለን ቢያንስ 1 ቀን ትደራል። ዘመኝ ተውጋተኛው በዚህ በታችኛው መግቢያ ጋር ነግቶ ውጭ ላይ ተቀመጥኩና እግዚአብሔር ሆይ ህይወቴን ካልቀየርከው ሞታለሁ ብዬ ጸለይኩ። ከጸለይኩ በኋላ ህፃን አለ እና የሆነች ሴትዮ አለ፣ እዛ ዳር ደግሞ ወንድ አለ እና ቲክቶክ ሲያየት አንቺ ልጅ ብርቱ እኮ ነሽ አለ። እኔ ብርቱ እንደሆንኩ አውቃለሁ፣ ግን ብድግ አልኩ። ሳይ እንዲህ ብዬ ፎቶውን ያየው እንጂ አዶናይ ይሁን አይሆን አላውቅም። ካየሁት በኋላ ጠጋ ስል ሴትየቱ ቆሽሻለሁ፣ እሸታለሁ እና ሽሽችኝ
3 ቀን ራበኝ እንጂ አፈር ብዬ የምትለኝ እናቴ እንኳን ናፈቀችኝ። ራበኝ ጠማኝ። ግን ያ ምክር ስሰማ ብድግ አልኩ። ግን የምሄድበት የለኝም። ተራመድኩኝ። ልክ 6 ኪሎ ደረስኩ። ራሴን ሳላውቀው ሰፈሩንም ሳላውቀው ልክ መዝናኛ አሁን ላይ ተነስተዋል። 6 ኪሎ 2ኛ ቀበሌ ያለ ታችኛ እዛ ላይ ስደርስ ረሃቡ ችግሩ እና ሰው መከዳቴ እዛ ሀገር ቤት ብዙ ሰው ለምኛቸው እምቢ ማለቴ አቃተኝ። ደከመኝና ወደኩ። ስወድቅ አነሱኝ። ለካ ሰው ልጅ ካልወደቀ የሚያነሰው የለም፣ እንደ ውሻ ነው የሚጣለው። ለዛ ሆኖ ተነስቼ ተራመድኩኝ። ወደኩኝ። ራቡም አዛለኝ ምናምን አነስተው ምሪንዳ ምናምን ጋበዙኝ። አባቤ ምናምን ሰጡኝ። ምግብ ጋበዙኝ። ምን ሆነሽ ነው አሉ። አሁንም ድረስ አሉ። ሽማግሌ ናቸው። እግዚአብሔር ይስጥልኝ። እና እናቴ ቆሎ ትሸጣለች። ቆሎ ሲቆላ እኔ ማውቃለሁ። ሀገር ቤት ተከራይቼም ቆሎ ሲሸጥ ነበረ እና ቆሎ ሲሸጥ ማውቀው ሌላ ስራ አልችልም አልኩኝ። ከዛ ሰው ቤት ማስገባት አልቻሉም። አንዱ ምጣድ ገዛልሻለሁ ሲለኝ አንዱ ማንደጃ ገዛል። አንዱ ደግሞ የመዘብዘፊያ ሽምብራ አተር መዘብዘፊያ ገዙልኝ። እኔ የመጨረሻ በሰው ልጅ ተስፋን ማልቆርጥበት ምክንያት ልንገራችሁ። የሰው ልጅ ተስፋችንን እንደሚያጨልመው ሁሉ ተስፋችንን እንደሚያለመልመው አዶናይን ከማግኘቷ በፊት ይችን ልጅ አግኝቷት ምጣድ የገዙላት፣ ማንደጃ የገዙላት፣ የሽምብራ የአተር መዘብዘፊያ የገዙላት ሰዎች አሉ። በተወሰነ ደረጃ ይች ልጅ እንድትቋቋም ስራ እንድትሰራ ያደረጉ ሰዎች፣ እነዚህን ሰዎች ማመስገን ያስፈልጋል። እግዚአብሔር ቤተሰባችሁንም እናንተን የሚጠብቅ ይባርክ ማለት ነው። ብር 1 ወር ብለው 800 ወር ሲሰጡኝ ዘበኛው ጣፎ ነው የምታገኝ በዚህ ቤት ኪራይ እንጂ ሌላ ቦታ አታገኝም አሉ። ጣፎ ቅርብ ነበር ይመስለኝ አባ ኪሮስ ጋር ከዚህ መገናኛ ሄድኩኝ። ከመገናኛ ላይ ደግሞ ሲሄድ ልብሴን ወሰዱብኝ። እንዳለ ዘረፉኝ። ፌስታሌ አንስቶ ወሰዱኝ። እዛች ላይ ደግሞ አገር ቤት አመጣት። ትንሽ ፍራንክ ነበረች፣ እሷን ወሰዷት እንዳለ። እዛ እንደምንም ብዬ ጣፎ ደረስኩኝ። ጣፎ ሲደርስ አሁን ፈርሷል። ጣፎ ሄደሽ አባ ኪሮስ መውረጃ አለ። እዛ ላይ ሲወርድ የሆነ ልጅ መጣና ምን ይሻለኝ ቤት አጣሁ አልኩት። ሄድኩኝ። ሰውየው ጫላ ነው የሚባለው። ቤቱ ሰፋ ይላል። 900 ብር አለኝ። እግሮቹ ስር ወድቄ ብር የለኝም፣ ያለኝ 800 ብር ብቻ ነው አልኩት። 800 ብር ካገኘው በኋላ ሰውየው 1 ወር ተውሻለሁ አለኝ። አታሚም 3 ወር ሙሉ ባዶ ላይ ተኝቻለሁ። ያን ገዛስቼ ምን አለሽ ተራ ተልኬ ያን ገዛስቼ መጥቼ ጣፎ ዘፈዝፋለሁ። አንዱም ባናቴ ባቄላውን እቃዎች አሁንም ድረስ አሉ። ሁለቶች ብሞት አልጥላቸውም። አንዱም ደግሞ በዚህ ተሸክሜ በዚህ ደግሞ ማንደጃው ምጣዱን ክሰሉን ተሸክሜ ጣፎ አባ ኪሮስ ጋር ታክሲ አታገኝም። ላይ ወጥሽ ነው ባስ የምታገኝ። ላይ ወጣ ነበር። እንደዛ ተሸክሜ 6 ኪሎ እየሰራሁ ኖር ነበር። እንደዛ ኖርኩኝ። በጣም አስከፊ። እዛ 6 ኪሎ የሚቀመጡት የካቲት 12 ላይ ቆሌን ደፉብኝ ነበረ፣ ይተፉብኝ ነበረ እና ስጦታም ትባላለች እና እሷ ትቆጣልኝ ነበረ። ግን እሷ በርጋቸው ላይ ረግጦብኝ ነበር፣ ይተፉብኝ ነበረ እና ወር ከምናምን እንደዛ ስንጣላ ምናምን አንድ ደንብ መጣች። እናንተ አልገዛችሁትም መሬቱ ተስማምታችሁ ካልሰራችሁ እኔ አባራችኋለሁ አለቻቸው። አስፈራራችልኝ። እንደዛ እየሰሩ እነሱ እንዳይመጡ ሌሊት መጣ ነበረ። እነሱ እስከሚመጡ እኔ ሸቅም ነበረ፣ እዛና ነበረ እና ተሸክሜ ቀበሌ ቤቶች የሚዝናኑበት እነሱ ያግዙኝ ነበር፣ ይገዙኝ ነበር እና ይጣፍጣን ይላሉ እና በካርቶን ስር ላይ አዶናይ እያልኩ ቆይ እጽፍ ነበረ። አዶናይ ብቻ ነው 4 አልነበረው ያን 4 አሁን የጨመርኩበት። ከዛ እሱም እምቢ ሲለኝ 3 ወር ወለል ላይ ተኛው። እናቴ ስደውል ደህና ነኝ ስትለኝ ደህና ነኝ እላታለሁ። ምንም አታመጣም
እዛም ተጣልተን የመጣ ነው። ደህና ነኝ ስትለኝ ደህና ነኝ እላለሁ ደውዬ አንዳንዴ ስሰማ። ከዛ በኋላ እኔ በቃኝ፣ ማስታወስ አልፈልግም። ያን ህይወት በቃኝ። ትንሽ ያልከኝ ግን ትንሽ የሚሄድበት አልነበረኝ። ወላዲቷን እውነቴን ነው። የትም የሚሄድበት አልነበረኝ። አንቺ አፈር ብላ የምትለኝ እናቴ እንኳን ትናፍቀኝ ነበረ። እንጨት ሳለቅም ምግብም አልበላ ልጅ ነኝ። ግን አለፈ። ያቀን አልፎ ዛሬ እያሸኩ እሸጣለሁ። ልትተኝ ሄድክ መስሎኝ ነበር እኮ። ዛሬ ላይ ያቺ እናቴ እንኳን ትኮራብኛለች። ልጇን አሳድግላታለሁ እኔ። እንጨት ካልመጣ ምግብ ማልበላ ልጅ ልጇን አሳድግላታለሁ እኔ ልጇን። ባትፈተኝ ኖሮ እዚህ ትሆኚ ነበር። እዚህ ትሆኚ ነበር ባትፈተኝ ኖሮ። እድሜ ይኖርኩት ወጣትነቴ ሳላውቅ ኖርኩት። ማንም ወደኝ እንዲህ አይቶኝ ከሚረዳኝ አንድ ሰው አልመጣም። አንድ ሰው እንደዛ የሚገረዱኝ እንደዛ ስታዘዛቸው ስወርቅ ደውዬላቸው እምቢ አሉኝ። ዛሬ ግን አንተ ቪዲዮ ስሰራለኝ የመጀመሪያ ቪዲዮውን የሰማሁት ከጠላቴ ነበረች። አላስተኛም የለኝም ያለችኝ ግን አልደፉ እንደ ቅዠት እግዚአብሔር ስለሆነ እኮ ነው። በእግዚአብሔር ምክንያት እኮ ነው በዛ ሁሉ ያለች እንደ ቅዠት አለፉ። ባትፈተኝ ኖሮ በዛ መንገድ ባታልፊ እዚህ እንገናኝ ነበር ነበር። አዎ ግን ብዙ ተንገላቱ፣ ሄዱ፣ ቀዩ። ጓደኞቼ ትዳር ይዘው ወልደው ከኔ ጋር ተምረው አድገው ታያቸው። እኔ ግን አንድ እናት አንድ አባት ዘመዶቼ ገንዘብ ኑሯቸው አይዞሽ ሳይሉኝ እኔ ብረሲን ያነሳሁት። በ11 ዓመቴ ሰራተኝነት ተልኬ መኪና ተገለበጠብኝ። ያ ሁሉ አልፎ ዛሬ ራሴ አሽጌ ራሴ ቆልቼ ሁሉን ነገር ራሴ አድርጌ ልጅ አሳድግለት። አይዞሽ ችግር የለውም ጎበዝ ነሽ አንቺ። ኮራብሽ ከራስሽ በላይ አልፈሽ እኮ ነው የማጠነከርሽ። በጣም የብዙ ሴቶች ጥንካሬ ሆነሻል። እኔ እናቴ ከፍ ነይ፣ አይዞህ ችግር የለውም እሺ። አሁን በኋላ እኔም አለው ምንም ነገር አያጋጥምሽ። አይዞሽ አግዝሻለሁ እኔ በደንብ አድርጌ። አይዞህ የእኔ እናት ጎበዝ። ለምክንያት ነው አይደል? ታምኛለሽ? ለምክንያት እንደሆነ እግዚአብሔርን ታምኚዋለሽ? በምክንያት ነው በዛ ሁሉ የወሰደኝ ብለሽ ታምኛለሽ? ለምንድን ነው ፈተና ህልም የሚመስለው? ቅዠቱ ለምን ይመስልሻል? እኔ አላውቅም። ብዙ ጊዜ አማራለሁ
በዚህ አመት ውስጥ እንኩላሊት በሽታ ነሽ አሉኝ። ልብስ አጥቤ ፓስፖርት አውጥቼ ልሄድ ስለፊት የተስኩበት አለብሽ አሉኝ። እኔ በጣም ጠንካራ ነኝ። አለብሷቸው እነሱ እህቴ ጥላኝ ሄድ ስትል ማንም አልነበረ፣ ግን አለፉ። ዛሬ ወንድሜን አስተምራለሁ። ለራሴ ሳልኖር ዝቅ ብዬ እኖራለሁ። ግን እግዚአብሔር ምክንያት አለው። በጣም እምነትሽ አይደል ያቆየሽ እስካሁን? በጣም እምነትሽ የታደረሰሽ አሁን እያየሽው ነው። አንተ ጋር ደረሰኝ። ችግር የለም ተማመኝ እሺ። ሁሉም ነገር ለበጎ ነበር። አይዞሽ ጎበዝ፣ አይዞሽ እናት፣ ችግር የለውም አለሁልሽ። ካሁን በኋላ እስኪ በዚህ አጋጣሚ አታገኘውም ዘረኛ ነሽ ያለኝ ሰው ያለ፣ አረ በህይወትሽ ካገኘሽ ሆነ የፈለግሽውን እቀጣለሁ ብሏል። ካለ ትቀጣለሽ። ዘረኛ የታባቱ ዘረኝነት አያስፈልግም። አሁን የኔነት ከየት መጣሁ ነው ያልሽኝ? አቶ ቢስተር ነው የተወለድሽበት? ጎንደር ነው የተወለድሽው? እኔ የተወለድኩበት ደግሞ የት ነው? መቀሌ ትግራይ አይደለ? አሁን አንቺ የጎንደር ልጅ ስለሆንሽ እገፋሻለሁ ማለት ነው። ብዙ ሰው እንደዛ ብሎ ያስብ ነበር። እኔ ግን አገኛለሁ ብዬ ማለት ነው። አንቺ ደግሞ የትግራይ ሰው ነው ብለሽ ምክሬን ከመስማት አልቆምሽም አይደለ? ዘረኛ ሰው ሁሌም ዘረኛ ነው። ወደ ልብሽ እንዳይገቡሽ እንዳትፈቅጂላቸው። እኔነት እስኪ ነው በዚህ እየፈሰብኝ ነው እመቤቴን ነው የምላችሁ። ይህን ቪዲዮ አይቼ በጣም ነው ያለቀስኩት። ከእግዚአብሔር በታች አዶናይ በጣም ብዙ ሰዎችን እየረዳ እያገዘ ነው ያለው። ይቺ ልጅ ተመልከቱ፣ ከዜሮ ተነስታ ከችግር ከረሃብ ተነስታ ማለት ነው ቆሎ እስከ ማቅረብ ደርሳለች ማለት ነው። እና በጣም ብዙ መከራና ችግር ነው ያጋጠማት ማለት ይቻላል። የሚረዳት ሰው አልነበረም። በራሷ ግን ተጣጥራ እዚህ ጋር ደርሳለች ማለት ነው። እና አዶናይ ደግሞ ይቺን ልጅ ሊያበረታታት አግኝቷታል። በእውነት እኔ በጣም ነው ደስ ያለኝ። ሁሉም ሰው ደስ እንዳለው እርግጠኛ ነኝ። እንደ አዶናይ ሁላችንም ልብ ቢከፈት ደግነት ቢኖር ብዙ ነገር መቀየር ይቻላል ብዬ አስባለሁ። ቸር ሰንብቱ።